ሰላም የቻናላችን ቤተሰቦች እንዴት ናችሁ? ዛሬ አንድ ለየት ያለ ነገር ይዘንላችሁ መጥተናል። ዛሬ በጣም አንድ አነጋጋሪ ነገር ይዘንላችሁ መጥተናል። እርሱ ምንድነው? በኤአይ የተሰራ መዝሙር በኤአይ መተግበሪያ አፕሊኬሽን ጄነሬት ተደርጎ የተሰራን ዝማሬን ይዘንላችሁ መጥተናል እና ዝማሬውን ሰሙታላችሁ። ግን ያቀረብንበት ዓላማው ምንድነው? በኤአይ የሚሰራን ዝማሬ እግዚአብሔር መንፈሱን አሳድሮ ከዚህ በፊት በሰዎች በሚሰራው መዝሙር ላይ መንፈሱን ቀባቱን እንደሚያሳድር አሳድሮ እሱን እንዲመለክበት ለማድረግ እንደገና ቅዱሳን እንዲጽናኑበትና እንዲታነጹበት ለማድረግ ይተከማል ወይ የሚለው ነገር እንድንወያይ ነው። በመጀመሪያ ይሄን ነው። ሁለተኛው ነገር ደግሞ ዛሬ ይሄንን ያቀረብንበት ዓላማ ምንድነው? በኤአይ የተሰራ መዝሙር እየተለመደ ቢመጣ በቤተክርስቲያን የዝማሬ አገልግሎት ላይ የሚያመጣው ተጽዕኖ ምንድነው የሚለው ነገር ዝማሬውን ከሰማችሁ በኋላ እንመለከታለን። ይህንን ዝማሬ አቀነባብሮ በኤአይ አፕሊኬሽን አቀነባብሮ የላከልን ወንድማችን በሙዚቃ መሳሪያ በቤተክርስቲያን የሚያገለግል ወንድማችን ጆ ነው። በመጀመሪያ እግዚአብሔርን ይባርክህ እናመሰግናለን ማለት ፈልጋለሁ። እግዚአብሔር ይባርክህ ወንድማችን ጆ። አሁን ቀጥታ ወደ ዝማሬዎቹ እንሂድና አድምጧቸው። መሰረቴ በጠንካራው ዓለት ላይ ቃልና ወጥ ሆኖ ተመስርቷል። ጌታ ኢየሱስ የኔ ዓለት ሆኗል። እንዳልወድቅ ደግፎ ይዞኛል። በእርሱ ላይ ሆነው ለሚደግፉት ያሉና ለመደረጉ ጎርፍና ነፋስ እንኳን ቢመታባቸው ፈጽመው አይናወጡ፣ ፈጽመው አይናወጡ። አንተ ታምኖ የወደቀ አላየሁም አልሰማሁም። እውነተኛ መታመኛ ጌታ አንተ ስለሆንኩ አንተ ታምኖ የወደቀ አላየሁም አልሰማሁም። እውነተኛ መታመኛ ጌታ አንተ ስለሆንኩ መሰረቴ በጠንካራው ዓለት ላይ ቃልና ወጥ ሆኖ ተመስርቷል። ጌታ ኢየሱስ የኔ ዓለት ሆኗል። እንዳልወድቅ ደግፎ ይዞኛል። በእርሱ ላይ ሆነው ለሚደገፉት ቃሉና ለመደረፉ ጎርፍና ነፋስ እንኳን ቢመታባቸው ፈጽመው አይናወጡ።
ኮልታፋ ኤአይ እንዴት እንደሚዘምር ሰማችሁ አይደል? ይሄ መጀመሪያው መዝሙር ነው። ሁለተኛው መዝሙር ደግሞ እግዚአብሔርን ስለመስማት የሚያወራ ነው። አንተ መስማት ይሻለኛል ይላል ሐሳቡ። እስቲ እሱን ደግሞ ስሙት። አባት ልትከብር ይገባሃል፣ እግዚአብሔር ወልድ ልትከብር ይገባሃል፣ መንፈስ ቅዱስ ልትከብር ይገባሃል። ሕይወታችንን በቃልህ ለብት ዓይኖችህን አብራ ጆሮችህን ክፈት፣ አንተን ማየት ይሁንልን። አንተን መስማት ይሁንልን። አንተን መስማት ይሁንልን። አንተን መስማት ይሁንልን። አንተን ማየት ይሁንልን። አንተን መስማት ይሁንልን። አንተን መስማት ቀጥሎ ደግሞ የምትሰሙት እንዳለ መዝሙረ ዳዊት ምዕራፍ 1 ላይ ያለውን ምስጉን ነው በክፉዎች መንገድ ያልሄደ የሚለውን መዝሙሩ እንዳለ መዝሙረ ዳዊት ምዕራፍ 1 ላይ ያለውን ቃል ነው የሚዘምረውና ግጥም በደንብ ተቀነባብሮ ሳይሰጠው እንዴት እንደሚዘምረው እሱን ደግሞ እስቲ ስሙት። ምስጉን ነው በክፉዎች መንገድ ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉም በቀንና በሌሊት ያስባል። እርሱም በውሃ
ከፈሳሾች ጋር እንደተተከለች ፍሬዋን በየጊዜው እንደምትሰጠው ተተልዋም እንደማይረግፍ ዛፍ ይሆናል። የሚሠራውም ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትዕቢታቸው። ስለዚህ ክፉዎች ነቢያትነችን በዛከን ማኅበር አይቆሙም። ሳልምስ አማማ መዝሙር እግዚአብሔር የታልበልን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። በዋዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ረቅ ደስ ይለዋል። ሕጉንም በቀንና በሌሊት ያስባል። እርሱም ፈሳሾች ጋር እንደተተከለች ፍሬዋም በየጊዜዋ እንደምትሰብል ቅጠልዋም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትዕቢታቸው። ስለዚህ ክፉዎች በብያተኞችም በታንታን ማኅበር አይቆሙም። ሳልምስ አማኝ መዝሙር ነገር ግን ነፋስ ጠርጎ እንደሚወስደው ትዕቢታቸው። ስለዚህ ክፉዎች በብያተኞችም በታንታን ማኅበር አይቆሙም። ሳልምስ አማኝ መዝሙር ሳልምስ አማኝ መዝሙር። ክብር ለእግዚአብሔር ይሁን። እንግዲህ ዝማሬዎቹ እንደሰማችኋቸው ናቸው እና እነዚህን ዝማሬዎች ግን እግዚአብሔር ይጠቀምባቸዋል ወይ መንፈሱንስ ያሳርፍባቸዋል ወይ የሚለውን ነገር በመጀመሪያ እሱን አንስተን እንነግራችኋለን። ምንድነው የሚሆነው? እስከዛሬ ድረስ የነበረው በቤተክርስቲያን የነበረው የዝማሬ አገልግሎት አሰራር እግዚአብሔር በዚህ አገልግሎት ለጠራው ሰው የዝማሬ መልእክትን በተለያየ መልኩ ይሰጠዋል። አንዳንዶች በህልማቸው እየዘመሩ ከነዜማው ከነመልእክቱ የሚቀበሉ አሉ። አንዳንዶቹ የዝማሬውን ሐሳብ ብቻ መልእክት እግዚአብሔር በልባቸው አክብዶ ያመጣውና ወደ ግጥም ወደ ዜማ ለውጠው መዝሙር አድርገው ሰርተው የሚያወጡበት ሁኔታ አለ። አንዳንዴ ከህይወት ክስተታቸው ተነስተው መዝሙር የሚሰሩ አሉ። አንዳንዴ መጽሐፍ ቅዱስን ሲያነቡ ከቃል ውስጥ የሆነ ሐሳብ ያገኙና ያንን ወደ ግጥም ለውጠው ዜማ ጨምረውበት ስቱዲዮ ይወስዱዋል። ስቱዲዮ ውስጥ ይቀረጻል፣ ከሙዚቃ ጋር ይቀናበራል። ከዛ መዝሙር ሆኖ ማስተር ይዞ ይወጣል። ቀደም ብሎ በነበረው አሰራር ያ የተሰጠው ማስተር በካሴት በኋላም ደግሞ ቴክኖሎጂው ሲቀየር በሲዲ ከዛም ሲቀጥር በዲቪዲ ያደረገ ያንዳንዱ ህብረተሰብ ጋር እንዲደርስ የማድረግ አሰራር ነበር የነበረው ማለት ነው። አሁን ደግሞ በቅርብ ደግሞ የመጣ ደግሞ አሰራር አለ። በቅርብ የመጣው አሰራር ምንድነው? ያ የተሰጠው ማስተር ሶሻል ሚዲያ ላይ ይጭነዋል። ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም እና ሌሎችም መዝሙር የሚጫንባቸው አፕሊኬሽኖች ላይ እንዲጫን ተደርጎ አማኙ ደግሞ በሞባይል አማካኝነት መዝሙሮቹን ከዛ ያወረደ ወይም ቀጥታ እዛ ላይ ይሰማል። ለመንፈሳዊ ህይወቱ የሚጠቅመውን ነገር በዚህ መልኩ ይወስዳል ማለት ነው። እንዲህ ነበር እስከዛሬ ድረስ የነበረው አሰራር እና እግዚአብሔር መንፈሱን የሚያሳርፈው በዝማሬው ላይ መቼ ነው? ለሰውየው መልእክቱን በሰጠው ጊዜ። መልእክቱ ሲደመር አብሮ የጌታ መንፈስ አለበት። ለምን? የእግዚአብሔር መንግስት ስራ ስለሆነ ቅዱሳን እንዲታነጹ እግዚአብሔርን እንዲያመልኩበትና እንዲጽናኑበት ዝማሬው የጌታ መንፈስ ሊኖርበት ግድ ስለሆነ እግዚአብሔር ያን የመልእክቱን ሲሰጠው ከመልእክቱ ጋር አብሮ የሚሰጠው መንፈስ አለ፣ ቅባት አለ ማለት። ምክንያቱም የሰውን ህይወት የሚለውጠው የእግዚአብሔር መንፈስ ስለሆነ እንዲያሳርፈውበት እግዚአብሔር እንትን ያደርጋል። አሁን ግን የዚህን አሰራር ደግሞ የሚቀይር በኤአይ መዝሙርን ሰርቶ የማውጣት ነገር እየመጣ ነው ያለው።
እና ቀደም ብሎ የሰማችሁትም በኤአይ ተቀነባብሮ የተሰራ ነው። ምንድነው ይሄኛው ላይ ደግሞ ያለው አሰራር ምንድነው? አንድ ሰው የዝማሬ ግጥም ለኤአይ አፕሊኬሽን ይሰጠዋል። ከዛ ኤአዩ ዜማ ሰርቶ ሙዚቃውን አቀናብሮ ጨርሶ አውጥቶ ይሰጠዋል። ከዛ ያንን ሶሻል ሚዲያ ላይ ይጭናል። እንደዛ ነው የሚሆነው ማለት ነው። ያሰማዋችሁ መዝሙሮች በዚህ መልኩ የተሰሩ ናቸው። ግጥም ብቻ ነው የተሰጣቸው፣ ዜማም እነሱ ናቸው፣ ሙዚቃ ቅንብሩም እነሱ ናቸውና ምናልባት የሙዚቃውን ይሄን ሙዚቃ ጨምርልኝ ምናምን የሚባለው ነገር በዛ ነገር ላይ በማዘዝ መካን ሊያስፈልግ ይችላል። ግን በቃ እንደዚህ ነው እና በውጣ ውረድ ደረጃ ብንመለከተው ሰውየው 5% ኮንትሪቢዩት ያደረገው፣ ሌላው 95% በኤአይ ተሰርቶ ነው የሚወጣው። ይሄንን ግን እግዚአብሔር ሊጠቀመው ይችላል ወይ? በኤአይ የሚሰራ ዝማሬን እግዚአብሔር ሊጠቀመው ይችላል ወይ የሚለውን ጥያቄ ስንመለከት መልሱ አዎ ነው። የሚሆነው ለምንድን ነው አዎ የሆነበት ምክንያት? እግዚአብሔር ቀደሞም ቢሆን አንድ ዘማሪ የሚሰራው መዝሙር ላይ መንፈሱን የሚያሳርፍበት ቤቱ ጋር ነው ብንል መልእክቱን በሰጠው ጊዜ ከመልእክቱ ጋር መልእክቱ ሲደመር መንፈሱን ነው የሚሰጠው። ከዛ በኋላ ግን ለሰው ጆሮ ለአድማጭ እንዲመች አድርጎ ሌላውን ቀሪ ስራ የሚሰራው ከሌሎች ባለሙያዎች ጋር ሆኖ የሚሰራው ዘማሪው። እንዲህ ነበር እስከዛሬ ድረስ የነበረው አሰራር። አሁንም ያ ነገር አልተቀየረም። ምክንያቱም ምንም 95%ን ሙዚቃ ቅንብሩን፣ ዜማ መስራቱንም፣ ሌላውን ቀረጻውንም በሲዲ በተለያየ ፎርማት አድርጎ ማውጣቱንም የሚሰራው ኤአይ ቢሆንም በመጀመሪያ መልእክቱን የመዝሙሩ መልእክት ሐሳቡን ግጥሙን የሚሰጠው ዘማሪው ነው። ስለዚህ ቀድሞም መልእክቱ ላይ ነው መንፈሱ የሚያርፈው። አሁንም እግዚአብሔር ያንን ነገር ልክ እንደዛው ይጠቀምበታል ማለት ነው። ከበፊቱ ትንሽ ለየት የሚለው ነገር ምንድነው? ሙዚቃ የሚጫወቱትም ሙዚቃ የሚያቀናብሩትም አማኞች ስለሆኑ እያንዳንዳቸው የጌታ መንፈስ ስላለባቸው እነሱ ላይ ያለው ቅባትና መንፈስ ተጨምሮበት እንትኑን የበለጠ ጉልበታም አድርጎ የሚያወጣበት ሁኔታ ነበረ በስቱዲዮ ተቀናብሮ ሲወጣ። አሁን ግን እነዛን ሁሉ አስቀርቶ መልእክቱን የተቀበለው ሰው ላይ ብቻ ባለው መንፈስ ግን ሌላ 95% በኤአይ ቅንብር ዝማሬ ሆኖ ይወጣል ማለት ነው። ዞሮ እግዚአብሔር መንፈስ ያርፍበታል። ስለዚህ እግዚአብሔር ሊጠቀመው ይችላል። አዎ ይጠቀመዋል። ለምንድን ነው የሚጠቀመው? መልእክቱን የሰጠው እሱ ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በኤአይ የሚሰሩ ዝማሬዎችን ይጠቀማቸዋል። በዚህ ነገር ከተስማማን ወይም ደግሞ እናንተ ያያችሁት ሌላ ነገር ካለ ሐሳብ መስጫው ላይ ጻፉልንና ወደ ሁለተኛው ሐሳብ እንምጣ። እሺ፣ በኤአይ የተቀነባበረ መዝሙር በቤተ ክርስቲያን እየተለመደ ሲመጣ ምንድነው የሚያመጣው ጥቅም? የሚያመጣውስ ጉዳት ምንድነው የሚለውን ደግሞ እንመልከት። እኔ እንግዲህ ባጠናውትና ባስተዋልኩት ነገር ያየሁት ነገር ምንድነው? ጉዳቱ ምንም አልታየኝም ማለት በሚቻልበት ሁኔታ ነው ያየሁት። ጥቅሙ ግን በጣም ብዙ ነው የሚሆነው። በኤአይ የሚሰሩ መዝሙሮች በደንብ ለሰው ጆሮ በሚጥም አይነት ሁኔታ ተሰርተው መቅረብ ከቻሉ በጣም ብዙ ጥቅም ነው የሚሰጠው። አሁን ላይ ባለው የኤአይ የመዝሙር መስሪያ እንትን ፐርፌክት አይደለም እንደሰማችሁት ማለት ነው። ገና ይቀረዋል። የሚቀረው እንግዲህ በሁለት ምክንያት ነው። አንደኛ ኤአይውን የሚያዘው ሰው መልእክት የሚሰጠውና እንዲያርገ ስራልኝ የሚለው ሰው ያንን በማዘዝ ያንን አፕሊኬሽን በመጠቀም የተካነ እስኪሆን ድረስ እስካሁን ድረስ አላየንም። ፐርፌክት የሆነ ነገር አልተሰራም። ፐርፌክሽኑ ምናልባት እንደዛ ሆኖ የሚመጣበት ሁኔታ ይኖራል። ሰዎች በደንብ ያንን መጠቀም ሲካኑበት ፍጹም የሆነ በጣም የሚጣፍጥ መዝሙር መሰራት ይጀምራል። ሁለተኛው ራሱ ኤአዩ ገና እያደገ ነው ያለ። የኤአይ አፕሊኬሽኑን እለት አፕዴት እያደረጉ እያሳደጉ ስለሆነ እሱንም አሳድገው ከፍተኛ ደረጃ ላይ ሲያደርሱት ምን ሊሆን ይችላል? ፐርፌክት የሆነ ዝማሬዎችን ልናገኝ እንችላለን የሚል እምነት አለኝ ማለት ነው። እና ያ ግን ሆኖ በዚህ በኤአይ በሚሰራ ዝማሬ በቤተክርስቲያን እየተለመደ ሲመጣ ምንድነው የሚያመጣው ጥቅም ብንል የመጀመሪያው የሚሰጠን ጥቅም ምንድነው? በጣም ብዙ እጅግ የተተረፈረፉ ዝማሬዎች እናገኛለን። ለምን? መዝሙር የሚሰራው ህዝብ በጣም ቁጥሩ ስለሚጨምር ማለት ነው። አሁን በጣት የሚቆጠሩ አማኞች ናቸው ዝማሬ እየሰሩ ያሉት። ያው እሱም በዝማሬ አገልግሎት ላይ የተጠሩ አገልጋዮች ናቸው ዝማሬ እየሰሩ ያሉት። ግን መዘመር ለሁሉም አማኝ የተሰጠ ነገር ነው። ምክንያቱ ከእግዚአብሔር ጋር የአምልኮ ህብረት የምናረግበት ስለሆነ ሁሉም ይዘምራል። የሰው መዝሙር ወስዶም ቢዘምር ማለት ነው ይዘምራል። ስለዚህ ሁሉም አማኝ መልእክት ያለው አማኝ ፓስተሩም ሊሆን ይችላል፣ ነብዩም ሊሆን ይችላል፣ ሐዋርያውም ሊሆን ይችላል፣ ወንጌል ሰባኪውም አማኙም ሊሆን ይችላል። እግዚአብሔር አንድ ቃል ሰጥቶኛል ሼር ላርጋችሁ የሚለውን ያንን መልእክት ወደ ግጥም ቀይሮ ዝማሬ አድርጎ በኤአይ አቀናብሮት ሊያወጣው ስለሚችል እንደ አጋጣሚ የተሳካ ሆኖ ከተሰራ
የዝማሬውን ቁጥር ያበዛዋል። ስለዚህ እግዚአብሔርን የምናመልክበት ነገር በጣም በብዛት ስለሚሆን ለቤተክርስቲያን ይሄንን ጥቅም ይሰጣል ማለት ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሁለተኛው ነገር ደግሞ አንዳንድ ሰው ከፍተኛ የመዘመር ፍላጎት አለው፣ ግን ድምጽ የለውም፣ ዜማ እንዴት እንደሚሰራ አያውቅም እና በአጠቃላይ ፍላጎት ብቻ ነው ያለው፣ ግን የመዘመር ነገር የለውም። ግን መልእክት አለው እንደዚህ አይነት ሰው እና እንደነዚህ አይነት ሰዎችን ኤአዩ የራሱን ድምጽ ፈጥሮ ሲፈልግ በወንድ ሲፈልግ በሴት የራሱን ድምጽ ፈጥሮ እንደገና እንደ ዜማ ፈጥሮ እንደገና ደግሞ ሙዚቃ አቀነባብሮ መዝሙር ሰርቶ ስለሚያወጣ የመዝሙር ከፍተኛ ፍላጎት ኖራቸው ግን ድምጽም የመዘመር ልምድም የሌላቸው ዜማም እንዴት እንደሚሰራም ደግሞ የማያውቁትን ስለሚረዳ እንደነዚህ አይነት ከፍተኛ የዝማሬ ፍላጎት ያላቸውን ሰዎች ወደ አደባባይ እንዲወጡ ስለሚያደርግልን ይህም አንዱ የሚሰጠው ጥቅም ነው ማለት አንዱ የሚሰጠው ጥቅም ነው። ሌላኛው ደግሞ ሶስተኛው የኤአይ መዝሙር በቤተክርስቲያን ውስጥ እየተለመደ ሲመጣ የሚሰጠው ጥቅም ምንድነው? አንዳንድ ሰዎች ዘማሪዎች ናቸው፣ ድምጽ አላቸው፣ የማስመለክ የመዘመር ልምድ አላቸው፣ የጻፏቸውን ብዙ ዝማሬዎች አላቸው፣ ግን ስቱዲዮ ገብተው የሚያሰሩበት ገንዘብ ስለሌላቸው ዛሬ ላይ በጣም ውድ እንደሆነ ሰማለሁ። አንድ መዝሙር ሰርቶ ለማውጣት በጣም ብዙ ገንዘብ እንደሚጠይቅ ሰማለሁና እንዲህ አይነት አቅም የሌላቸው ሰዎች በቀጥታ ኤአይውን በመጠቀም ያ ደብተራቸው ላይ ጻፉትን ሲያዘሙት የነበረውን ዝማሬ መዝሙር አድርገው በኤአይ ማውጣት እንዲችሉ ያደርጋል። ስለዚህ ብዙ ዘማሪዎችን ይጨምርልናል በክርስቶስ ቤተክርስቲያን ላይ ተጠርተው ጥሩ ነገር ኖሯቸው ግን አደባባይ ዝማሬዎቻችን ማውጣት የማይችሉ ክልሎች አካባቢ ላይ ያሉ ለዚህ ሁኔታ ያልተመቻቸው ሁኔታ ላይ ያሉ የመዘመር ነገር ያላቸው መልእክት ከእግዚአብሔር የተቀበሉ በጣም ዝማሬ ያላቸው ሲያስመልኩ በያጥቢያቸው ጥሩ ነገር ያላቸውን መዝሙሮቻቸውን አደባባይ ላይ እንዲያወጡ ያደርጋቸዋል በኤአይ እገዛ። ይሄም አንዱ የሚጠቅመው ነገር ነው ማለት ነው። ስለዚህ ለእግዚአብሔር የሚያገለግለው ሰራዊት ይበዛለታል፣ እኛም ደግሞ የምናመልክበት ዝማሬ ይበዛልናል። ይሄን ጥቅም ይሰጣል። ሌላው አራተኛ የሚሰጠው ጥቅም ምንድነው? ብዙ ጊዜ አንድ መዝሙር ተሰርቶ በስቱዲዮ ተቀነባብሮ ለመውጣት በትንሹ ከ6 ወር እስከ 10 ወር ይፈጃል። አንዳንዴ ሙዚቃ የሚያቀናብረው የስቱዲዮ ባለሙያ የሆነው ሰው ተደራራቢ ስራ ካላቸው አንዳንዴ ከ1 ዓመትም በላይ ሊፈጅበት ይችላል ስራውን ሰርቶ ለማውጣት ማለት ነው። በጣም በሚደንቅ ሁኔታ ኤአይ የሚሰጠው ጥቅም ምንድነው? ኤአይውን በማዘዝ አፕሊኬሽኑን በማዘዝ በዚህ ነገር ላይ ሰው የተካነ ከሆነ ከ10 እስከ 15 ደቂቃ በሚፈጅ ጊዜ ውስጥ ዝማሬ ሰርቶ ማውጣት ይችላል። እንደው 1 ሰዓት ፈጀበትም ብንል ማለት እንደው ማራ 1 ቀን ፈጀበትም ብንል በደንብ ጊዜ ወስዶ ሰራውና ወጣው ብንል እንደዚህ 1 ቀን ፈጀበት ብንል በአጭር ጊዜ ውስጥ ሰርቶ ማውጣት ስለሚችል በኤአይ የሚሰራ ዝማሬ አንዱ የሚሰጠው ጥቅም ምንድነው? ረጅም ሂደት የሚፈጀውን ያንን ውጣ ውረድ ቆርጦ በአጭር ጊዜ ውስጥ ዝማሬ ሰርቶ እንዲወጣ ያደርገዋል። ይህም አንዱ የሚሰጠው ጥቅም ነው። ያው ከዚህ ጋራ ተያይዞ ስቱዲዮ አካባቢ የሚሰሩ ሰዎች ጋራ ባለው ደግሞ ካራክተርም ይወሰናል አይደል? ቀደም ብሎ በነበረበት ጊዜ ስቱዲዮ ውስጥ ዝማሬ የሚሰሩ አንዳንድ አቀናባሪዎች ዘማሪዎቹን ቀጥረው ይጠፋሉ፣ 5-6 ጊዜ ያመላልሳሉ። በጣም በቃ ብዙ አድከማቸው ነው ዝማሬ የሚሰሩላቸው የነበረው ማለት ነው። እና አንዳንድ ሰው የሰው ፊት ማየት አይችልም፣ ትግስተኛ አይደለም፣ እንደገና የሚመጣበት ቦታ ሩቅ ቦታ ሊሆን ይችላል እና ብዙ ጣውረዶች ነው የሚፈጥረው የቀድሞ አሰራር ማለት ነው። እና ይሄ ግን በኤአይ የሚሰራ ዝማሬ እየተለመደ ከመጣ በአጭር ቀን ውስጥ በአጭር ጊዜ ውስጥ በአጭር ሰዓት ውስጥ በአጭር ደቂቃ ውስጥ የሚገርም ዝማሬ ተሰርቶ ስለሚወጣ ጊዜን ይሄን አድካሚውን ጊዜ ሙሉ ለሙሉ የመቁረጥ ነገር ስላለው ይሄን የሚሰጠው ጥቅም አለ ማለት ነው። ሌላኛው ደግሞ የሚሰጠው ጥቅም ምንድነው? ሳምፕል ለመቀዳት ሳምፕል ተቀዱ ይባላልና ስቱዲዮ ሳምፕል ተቀርተው በሳምፕሉ ላይ ከተወያዩ በኋላ የሚስተካከለው ተስተካክሎ በድጋሚ ፋይናል ተቀርተው ነው መዝሙር ተሰርቶ የሚወጣው። እና ግን አሁን ምንድነው አንድ ሰው የሆነች የመዝሙር ሐሳብ ካለው እዛው ለኤአይ ይሰጣውና ኤአይ በተለያየ ሙዚቃ ቅንብር የተለያየ ዜማ ሰርቶ ይሰጣዋል ማለት ነው። እና ያ የሰጠውን ዜማ አንተን ይዞ በስቱዲዮ በዚህ መልክ ይሰራልኝ ብሎ ቀጥታ ወስዶ እሱም በዛ ኤአይ በሰጠው ዜማ መሰረት በመዘመር ድጋሚ ስቱዲዮ ላይ ደግሞ ሄዶ በማሰራት የተሻለ ነገር ሰርቶ የሚያወጣበት ሁኔታ ስለሚፈጥር በኤአይ የሚሰራ ዝማሬ ይሄም ሌላው የሚሰጠው ጥቅም ነው ማለት ነው። ጉዳት የሚባለው ምን ጉዳት ያመጣል በቤተክርስቲያን ላይ የሚባለው ነገር እንግዲህ እንዳልኳችሁ ብዙ ነገር እኔ አልታየኝም።
እናንተ የታያችሁ ነገር ካለ ሐሳብ መስጫው ላይ ልጽፉልኝ ትችላላችሁ። ይሄ እኔ እንግዲህ አተያይ ነው። ምንድነው ያመጣል ብዬ የማስበው ምንድነው የሚሆነው? ታዋቂ ዘማሪዎችና የሙዚቃ አቀናባሪዎች ምን ያደርጋል? እንዲህ አይነት ነገር እየበዛ ሲመጣ እያደበዘዛቸው ስራቸውን እየነጠቀ የመምጣት ነገር ይኖራል። ምናልባት አዳዲስ ስቱዲዮ አካባቢ የሚሰሩትን ባለሙያዎች የመነሳት ነገሩን በጊዜ ሂደት ሊያቆመው ይችላል። ምክንያቱም ምንም ጥቅም ስለሌለው ኤአዩ ስለሚሰራው ስቱዲዮ መገንባትም በስቱዲዮ ውስጥም እንደዛ አይነት የማቀነባበሪያ ነገሮችን መስራት ብዙም ጥቅም ስለማይኖረው ምንድነው የሚሆነው? በዚህ ሙያ የሚሰሩትን ሰዎች በተወሰነ መልኩ ወይ ሊያስቆማቸው ይችላል ወይ ደግሞ ቁጥራቸውን ሊያሳንስ ይችላል። ይናቻሉ። ሌላኛው ደግሞ ምንድነው ጉዳት ሊያመጣ ይችላል ብዬ የማስበው አየሩ ላይ ማንንም እየሰራው ስለሚለቀው ጥንቃቄ ካልተደረገበት ከመሰረታዊ አስተምሮ ያፈነገጠ ሐሰተኛ ነገሮች ማስተላለፊያ ሊሆኑ ስለሚችሉ ከብዛቱ የተነሳ ለመለየት የሚያስቸግርበት አይነት ሁኔታ ሊፈጠር ስለሚችል ምናልባት እንዲህ አይነት ችግር ይፈጥራል ብዬ አስባለሁ። አንዳንድ ቁጥሩ በጣም የተትረፈረፈ ሲሆን ሂስ ለመስጠት እንኳን በሚያዳግት ሁኔታ ሊፈጠር ይችላልና ያልበሰሉ ክርስቲያኖች ኢየሱስ እግዚአብሔር የሚል ቃል ብቻ ስላለው ወይም መጽሐፍ ቅዱስ ቃላት ብቻ ስላለው ሙሉ መልእክቱን በሚገባ ሳይረዱ በስተት አሰራር ነገር ውስጥ እንዲወሰዱ የማድረግ ነገር ሊፈጠር ስለሚችል ሌላው ይፈጥራል ብዬ በኤአይ የሚሰሩ ዝማሬዎች እየተበራከቱ መጥተው በሶሻል ሚዲያ ላይ መጫን ሲጀምሩና ቁጥራቸው እየበዛ ሲመጣ እንደዚህ ለስተት አሰራር በር ሊከፍት ይችላል የሚል ነገር አለን። ምክንያቱም አሁን የሚሰሩት በጣት የሚቆጠሩ ስለሆነ በደንብ አጣጥመን ስለምንሰማቸው ከማ እንደሆነ በደንብ ለይተን ስለምንሰማቸው ሂስ ለመስጠትም ይሄ ከመጽሐፍ ቅዱስ ያፈነገጠ ነው ትክክል ነው የሚለው ነገር ለማለት ጊዜ አለን። ያኛው ግን ከቁጥጥር ውጭ የሚሆንበት ሁኔታ ሊፈጠር ስለሚችል ምናልባት እንዲህ አይነት ነገር ሊፈጥራል ይችላል ብዬ አስባለሁ። እንግዲህ በኤአይ መተግበሪያ እየተቀነባበረ የሚወጣ ዝማሬ በተመለከተ እነዚህ ነገሮች አስተውለናል። ከጠቀማችሁ ተጠቀሙበት። እናንተ ደግሞ ያያችኋቸው ሌሎች ነገሮች ካሉ በሐሳብ መስጫው ላይ ጻፉልን። ለዛሬ የዛሬውን ዝግጅት እዚህ ላይ እናበቃለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። አሜን።